መኖረው ዱባይ ነው እና ባለትዳር ነኝ። ባሌን አምጥቼዋለሁ እዚህ እና እሱ ከተለያዩ ሴቶች ጋር ያወራል እና ሲያወራ ደግሞ ምስት የለኝም ብሎ ነው የሚያወራቸው። ለሁለት ሴቶች ምስት የለኝም ብሎ ያወራበት መረጃ አለኝ። ግን ብዙ ጊዜ ምስት የለኝም ብሎ ያወራል ተብያለሁ እና አንድ ያገባ ወንድ የኒካህ ምስት ያለችው ምስት የለኝም ካለ ኒካው ይወርዳል ሲባል ሰምቻለሁ። ይህን ያብራሩልኝ ጀዛኩሙላህ የሚል ጥያቄው ላይ እንደተባለው ሚስቱ ወደ ሌላ ሀገር ወስዳው ከራሷ አስጠግታው አቅርባው ስታበቃ ሚስት የለኝም ብሎ የሚያወራ ወንድ አይደለም ባል አይደለም። እንደሚባለው ወንድ አሰዳቢ ግማሽ ወንድን የጾታ ብቻ ወንድን እውነተኛ ወንድ ለትዳር ብቁ የሆነ ኃላፊነት የሚሰማው ሚስቱን ሰው ሀገር ላይ ከመንከራተት ሰርቶ ታድጎ በሀገሯ በክብር እንድትኖር ያደርጋል። ሚስቱ ሌላ ሀገር እየሰራች ከጥያቄው እንደምንረዳው በራሷ ወጪ ወስዳው ሚስት የለኝም ብሎ ማውራት የአቅልም የዲንም ማነስ ነው። የወንድነትን ትርጉም አለመረዳትም ጭምር። ባለንበት ጊዜ እንዲህ አይነቱ ነገር በብዛት ይሰማል። ብዙ ወንዶችም በተደጋጋሚ ከሚጠይቋቸው ጥያቄዎች መሃል አንዱ ይሄ ነው። ከሴቶች ጋር ያወራሁኝ ተሳስቼ ሚስት የለኝም አልኳት የሚሉ አሉ። ይሄ ምን ተሳስቼ የሚባል ነገር አለው? ቀድሞ ብዙ አጥር ሰባብሮ የሸይጣን መንገድ ውስጥ ከገቡ በኋላ የተፈጸመ ስህተት ነው፣ ክህደት ነው። ኒካህ ያለው ወንድ የኒካህን ክብር መጠበቅ አለበት። ኒካህን መጫወቻ ማድረግ የለበት፣ መቃቃ አይደለም። ሚስት ያለው ሚስት የለኝም ማለት ከባድ ውሸት ነው። ማግባት ፈልጎ ከሆነ ሚስት አለኝ ግን ሌላ ሚስት ማግባት ፈልጋለሁ አቅሙ አለኝ በፍትህ አስተዳደራለሁ ካለ እውነት ወንድ ከሆነ በዚህ ቋንቋ በዚህ መልኩ መናገር አለበት። ድብብቆሽ መጫወት የለበትም። ይሄም ቢል አንድ ወንድ ሚስት ያለው ሚስት የለኝም ቢል ኒካሁ ይወርዳል ወይ? አዎ ይወርዳል ያሉ ሊቃውንት አሉ። ኒካህ መጫወቻ ስላይደለ ቀልዱም ቁም ነገሩም አንድ ነው ስለተባለ። ነገር ግን ብዙዎቹ የፍቅህ ሊቃውንት በውሸት ወንጀል አላህ ዘንድ ይጠየቃል እንጂ መፍታትን ፈልጎ አለህ ወይ ስትለው ያችን ምስቴን ፈታታለሁ ካሁን በኋላ የለኝም ያችን ምስቴን ፈትቻታለሁ ካሁን በኋላ ከሷ ጋር አልኖርም ስለዚህ የለኝም ልበላት ብሎ ውሳኔ ሆኖ ከውስጥ ወስኖ ከሆነ የለኝም ያለው ይሄኔ ፍቺ ይሆናል። ያለው መደበቅ መዋሸት ፈልጎ ከሆነ በውሸት ወንጀል ነው አላህ ዘንድ የሚጠየቀው። ብዙዎች የመረጡት ይሄን ነው። ነገር ግን የተወሰኑ ሊቃውንት የመረጡት ውሸቱን ቢሆንም ለቀልዱ ቢሆንም ለመደበቅ ብሎ ቢሆንም መፍታትም ባያሰበም ኒካሁ ይወርዳል ስላሉ ይህ ነገር ላይ በጣም መጠንቀቅ ያስፈልጋል። የትዳር ህይወት ጥፍጥና ያጣው በረካ ያጣው ለዚህ ነው። ብዙዎች ኒካህን ቀልድ አድርገውታል፣ መጫወቻ አድርገውታል። ወንዱም ሴቱም አላህን ሊፈራ ወላ ተተኺዱ አያቲላሂ ሁዝዋ የሚለውን የቁርአን አንቀጽ ልብ ሊሉ ይገባቸዋል። ኒካህ የአላህ ተአምር ነው። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከአላህ ትልልቅ ተአምሮች አንዱ ሰማይ፣ ምድር፣ ፀሐይ፣ ጨረቃ የአላህ ተአምር እንደሆነ ሁሉ ኒካህ የሚባለው የተከበረ የጋብቻ ውል የአላህ ተአምር ነው። የአላህን ተአምር መጫወቻ ማድረግ ኒካህ ያለው ሚስት ያለው አንድ ሰው ሚስት የለኝም ማለት አላህ ያከበደውን ነገር ማቅለል ነው የሚሆነውና አኺራችን እንዳይበላሽ የዱንያ ህይወታችንም እንዳይበላሽ ዋጋ ቢስ እንዳይሆን አላህን ልንፈራ ሸሪዓን ልናከብር ልንተወበት ይገባናል። ሌላኛው ጥያቄ እኔ